ሰላም እኔ ሼፍ ዮናስ እባላለሁ ከቀይ ሽንኩርት ነጭ ሽንኩርት እና ቲማቲም የትኛው ይቀድማል የባለሙያዎች ሚስጥር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና ተከበራችሁ ቻናሌ ተከታታዮች ዛሬ ይዤላችሁ የመጣሁኝ ለቤት አዲስ ሆናችሁ በመጀመሪያ ቻናሌን ፎሎ በማድረግ ነባር ሆናችሁ ደግሞ ሼር ላይክ በማድረግ አበረታቱኝ ማለት ነው። በመጀመሪያ የገባሁበት ቪዲዮ አይነት መስራት ከፈለጋችሁ እንዴት እንደምትሰሩት እኔ አሳያችኋለሁ ማለት ነው። በአላህ ፈቃድ በተለያዩ በሰው ምስል በተክልቶች ምስል በተለያዩ ፍራፍሬ ምስሎች መስራት እንችላለን ማለት ነው። ማሻአላህ ተባረከላህ በጣም ደስ ይላል ማለት ነው። እስቲ መጀመሪያ ምንድነው እኔም ያው በሌሎች የተማርኩት ነው ማለት ነው። አዲስ ገና መጀመሪያ ነው ማለት ነው። አስምሬ ደግሞ ለማሳየት ትንሽ የሆነ በቃ ዳውንሎድ አድርጌ የሆነ ነገር በቃ እንደዚህ በር ምናምን አመጣብኝና ለዛውም ተውኩት ማለት ነው። ለማንኛውም እንደዚህ አይነት ቪዲዮ መስራት ከፈለጋችሁ ሰላም እኔ ሼፍ ዮናስ እባላለሁ ከቀይ ሽንኩርት ነጭ ሽንኩርት እና ቲማቲም የትኛው ይቀድማል የባለሙያዎች ሚስጥር ያው እንግዲህ ስለ ምግብ አሰራር ቅድመ ተከተሉ እያስተማረን ነው ማለት ነው። መጀመሪያ ያው ምግብ ስንሰራ ነጭ ቀይ ሽንኩርት ነው የሚጠበሰው። ከዛ በኋላ ደግሞ የሚጨመረው ምንድነው ቀይ ሽንኩርት ከተጠበሰ በኋላ የሚገባው እኛ የምንጨምረው ምንድነው ከዛ በኋላ ነጭ ሽንኩርትና ዝንጅብል እንጨምራለን በእኛ አሰራር ማለት ነው። በእነሱ ሳይሆን ማለት ነው። አሁን ስለ ምግብ አሰራር ሲጀመር እኛ ብንማማርና ብዙ ጊዜ ያው አለ አይደለ በራሳችን የሆነ የራሳችን የውስጣችን ዕውቀት በቃ አለ አይደለ ሁሉም ሰው እኮ የጭንቅላት ስለሚያመናጭ የራሱ ብቻ ነው የሚያስበው እንጂ አሁን ባለሙያዎች ተከታትለን የምንሰራ ቢሆን ማለት ነው ጥሩ ነገር እንማራለን ማለት ነው። ይሄ ኤአይ ደግሞ ማለት ነው በአሁኑ ጊዜ ቴክኖሎጂ ተሻሽሏል ማሻአላህ ተባረከላ በጣም ያስተምራል ማለት ነው። እናንተ በምትሰሩበት ፍላጎታችሁ ርዕስ ከሰጣችሁት እና ያሰባችሁትን ርዕስ ከሰጣችሁት አስተካክላችሁ ከሰጣችሁት ማለት ነው እሱም አስተካክሎ ሰርቶ ይሰጣችኋል ማለት ነው። ስለዚህ ኤአይም ተጠቃሚ ይሆናል እናንተም ደግሞ በሱ ተጠቃሚ ትሆናላችሁ ማለት ነው። አሁን ሰላም እኔ ሼፍ ዮናስ እባላለሁ ከቀይ ሽንኩርት ነጭ ሽንኩርት እና ቲማቲም የትኛው ይቀድማል የባለሙያዎች ሚስጥር እንደሰማችሁት ነው የባለሙያዎች ሚስጥር ብሎ እያስተማረን እያሰነጠለን ይገኛል ማለት ነው። አሁን ምግብ መስራት የማንችል ሰዎች እዚህ ጋር ገብተን ራሳችን ማሰንጠል እንችላለን ማለት ነው። ለማንኛውም ከዚህ የተሻለ ቪዲዮ እንድሰራላችሁ በኮሜንት ላይ ከወደዳችሁት ማለት ነው መጨረሻውን በማየት አበረታቱኝ በኮሜንት ላይ አስቀምጡልኝ ማለት ነው። የምትፈልጉትን ነገር ለመስራት እኔም ደግሞ ዛሬ በቾከላ ስለሆንኩኝ ባነጋገሬም ያስታውቃችኋል እስኪ ያስታውቃችኋል ብዬ ተስፋ አደርጋለሁ። አስቀምጡልኝ ኢንሻአላህ የተሻለውን ደግሞ ሰርቼ አቀርብላችኋለሁ ለእናንተም እንዲጠቅማችሁ ማለት ነው። ሌላ በፍራፍሬዎች ብዙዎች እየሰሩበት ነው የሚገኘው ማለት ነው። እናም እንወዳችኋለን ማለት ነው። ውድና የተከበራችሁ ውድ ቤተሰቦቼ ወዳችሁ ፈቅዳችሁ ስለተከታተላችሁኝ ከልብ አመሰግናለሁ ማለት ነው። ኢንሻአላህ አበረታቱኝ ማለት ነው። እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እኔ ሼፍ ዮናስ እባላለሁ ከቀይ ሽንኩርት ነጭ ሽንኩርት እና ቲማቲም የትኛው ይቀድማል የባለሙያዎች ሚስጥር